መልእክት አለኝ። አሁን የሰው እጅ እየተመለከቱ ያሉ ሰዎች መልእክት አለኝ። እግዚአብሔር እንደዚህ ይላል፣ በፊትህ እሄዳለሁ፣ ተራራውን ትክክል አደርጋለሁ። በፊትህ እሄዳለሁ፣ ተራራውን ትክክል አደርጋለሁ። የነሐሱን ደጆች እሰባብራለሁ፣ የብረቱን ቦርቦራ አቆራርጣለሁ። በስውር ያለችውን መዝገብ እሰጥሃለሁ፣ በጨለማ ያለችውን ሀብት እሰጥሃለሁ። ላንተ ሲባል የተዘጋጀ ሀብት አለ ከሰማይ። ያ ሀብት ላንተ ብቻ ይሰጥሃል። የብልጽግና ሀብት፣ የከፍታ ሀብት፣ ያዘኑ የወደቁትን የሚያነሳ የእግዚአብሔር እጅ ከፊታችሁ ይሄዳል። በስክሪን ላይ ለሚመለከቱ ሁሉ መልእክቴን አስተላልፋለሁ። እግዚአብሔር እንደዚህ ብሏል፣ በፊትህ እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን ደጆች እሰባብራለሁ፣ የብረቱን መርቢያ እቆራርጣለሁ። ባንተ ላይ የተዘጋው የነሐስ ደጅ ይሰባብራል። የሟርት ሥራ ይፈርሳል። የድግምት ሥራን ይፈርሳል። የአስማት ሥራን ይፈርሳል። የማጣትና የጉስቁልና መንፈስ ይሰባብራል። የክርስቲያን እጆች አይለምኑም። መጽሐፍ እንደዚህ ይላል፣ ጻድቅ ሲጣል ዘሩም እህል ሲለምን አላየውም። ጎለመስኩኝ አረጀውኝ፣ በዘመኔ ጻድቅ ሲጣል ዘሩም እህል ሲለምን አላየውም። አንቺ ኢትዮጵያ እተነብይብሻለሁ፣ እናገራለሁ። አለቆችሽ እጃቸውን ወደ እግዚአብሔር ይዘረጋሉ። ባለሀብቶች እጃቸውን ወደ እግዚአብሔር ይዘረጋሉ። ባለሙያዎች እጃቸውን ወደ እግዚአብሔር ይዘረጋሉ። ምሁራኖችሽ እጃቸውን ወደ እግዚአብሔር ይዘረጋሉ። ምስኪኖቹ እጃቸውን ወደ እግዚአብሔር ይዘረጋሉ። እግዚአብሔር ቀብቶኝ ከሆነ በኢትዮጵያ ላይ አንድ ነገር አያለሁ። ሌላው ቢቀር የክርስቲያን እጆች ግን አይለምኑም። ከእንግዲህ በኋላ በሉ እስቲ፣ ከእንግዲህ በኋላ የክርስቲያን እጆች አይለምኑም። መጽሐፍ እንደዚህ ይላል በሉ እስቲ፣ ጻድቅ ሲጣል ዘሩም እህል ሲለምን አላየሁም። ከዚህ በኋላ የክርስቲያን እጆች በረከት ይከተላቸዋል። የኪዳኑ በረከት ይከተላቸዋል። የሚሰሩት ይሳካል። የነኩት ይከናወናል። ለእግዚአብሔር ክብር በደማም እግዚአብሔር የተመሰገነ ይሁን። ዛሬ ከዚህ ሃውስ ኦፍ ሆሊ ስፒሪት ኢንተርናሽናል ቸርች ሆነን እንጸልይላቸዋለን። ስራ ያጣችሁ፣ ተምራችሁ ዲፕሎም፣ ዲግሪ፣ ማስተርስ ያላችሁ፣ ዶክትሬት፣ ፕሮፌሰር የሆናችሁ እየተማራችሁ ነገር ግን በያዛችሁት ወረቀት ስራ ማግኘት አልቻላችሁ። ለወራት ለዓመታት ከሰው እጅ ተመልክታችኋል። ግራ ገብቷችኋል፣ ደክሟችኋል። ሁልጊዜ ጌታዬ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ ነው የሚለው መጽሐፍ። ተጥለው ተጨንቀው ባየ ጊዜ፣ እረኛ እንደሌላቸው በጎች ተጥለው ባየ ጊዜ አዘነላቸው ይላል። አምላክ አለ፣ ጌታ አለ። አንዳንዶቻችሁ ንግድ ውስጥ ነበራችሁ፣ አንዳንዶቻችሁ ስልጣን ውስጥ ነበራችሁ፣ አንዳንዶቻችሁ ብዙ ነገር ውስጥ ነበራችሁ። ነገር ግን አሁን ዝግትግት ያለባችሁ፣ እንደ ነሐስ ደጅ የተዘጋባችሁ፣ እንደ ብረት መወርወራ የተቀረቀረባችሁ ነገሮች ሁሉ ዝግትግት የተባላችሁ፣ ከስራ የተባረራችሁ ሁላችሁም በፊታችን ባለው ሐምሌ 30 በጭንገፋ ምክንያት ለከሰሩ ለወደቁ ነጋዴዎች
ንግድ ፍቃዳቸውን ተጨንቀው ለመለሱ፣ አሁን እጃቸውን አጥፈው ለተቀመጡ፣ ተምረው ነገር ግን ዝግትግትግት ያለባቸው፣ አንዳንዶቻችሁ ደግሞ ትጀምራላችሁ አንድ መስሪያ ቤት ከጥቂት ጊዜ በላይ አትቆዩ። አሁን ግን ማለት ነው በፊታችን ባለው ሐምሌ 30 ላይ ቀን ሙሉ ፕሮግራም አለ። ስፔሻል ፕሮግራም ከ8 ሰዓት ጀምሮ ስራ ለተዘጋጋባቸው፣ ስራ ላጡ፣ ተምረው የተለያየ ነገር ላሉ ጠቅላላ 30 ላይ ስራ ላጡ ነገሮች ለተዘጋጋባቸው፣ ዝግትግት ከሀገር ውጪ መጥተው እዚህ ሊሰሩ ኢንቨስት ሊያደርጉ ለመጡ ለተዘጋጋባቸው ሁሉ አጥር ለሆነባቸው በአጠቃላይ የምንጸልይበት ጊዜ ይሆናል። የዛን ቀን ይህ የትንቢት ቃል በእናንተ ይሆናል። በፊትህ እሄዳለሁ፣ ተራራውን ትክክል አደርጋለሁ፣ የነሐሱን ደጆች እሰባብራለሁ፣ የብረቱን መወርወሪያ እቆርጣለሁ። ሃሌሉያ! በስውር ያለችውን መዝገብ በጨለማ ያለችውን ሀብት እሰጥሃለሁ እንደሚል ለእናንተ ብቻ የተዘጋጀ ከሰማይ ወደ ተዘጋጀላችሁ በምድር ላይ ልትሰሩ ወዳለበት እግዚአብሔር አምላክ ከፊታችሁ ይሄዳል። የነሐሱ ደጅ ይሰባበራል። የተዘጋባችሁ ደጅ ይሰባበራል። የብረቱ መወርወሪያ ይቆራረጣል። ሟርት ይፈርሳል። አለመሳካት ይፈርሳል። ጭንገፋ ይፈርሳል። የዘር እርግማኖች ይፈራርሳሉ። በዚያን ቀን እንዳይሰሩ እጃቸው የታመመ እግራቸው ሰውነታቸው የታመመ በምን ምክንያት ያቋረጡ በኢየሱስም ተፈውሰው ወደ ስራቸው ይገባሉ። ሐምሌ 30 ከቀኑ 8 ሰዓት እንገናኛለን። ቀኑ ሙሉ ፕሮግራም አለን። ስፔሻል ፕሮግራም እየጸለይን ነው። ሐምሌ 30 ላይ እንገናኛለን። ሐምሌ 30 ላይ እንገናኛለን።